ፍቅር እንዳማረበት እንዲዘልቅ የሚያደርጉ 12 ወርቃማ ህጎች። ፍቅር ሲጀመር ምን ያህል ጣፋጭ እንደሆነ ሁላችንም እናውቃለን። ያ ስልክ ሳያዘጋ የሚያሳድረው ወሬ፣ ያ ደረት ላይ የሚያርፈው የናፍቆት ስሜት። ግን እውነቱን እንነጋገር፣ ይህ ስሜት ሁልጊዜ እንደቀጠለ ይዘልቃል? ብዙዎቻችን ፍቅርን እንደ ሎተሪ እናየዋለን። ወይ ይደርሰናል ወይ አይደርሰንም። ግን እውነታው ፍቅር እንደ አትክልት ነው። ካልታረመ፣ ካልተኮተኮተና ውሃ ካልተጠጣ እንዲሁ አያብብም። ዛሬ የምናያቸው 12 ህጎች ላገባችሁም ገና የፍቅር ግንኙነት ውስጥም ላላችሁ እንዲሁም የፈረሰውን የሚጠግኑ የቆመውን የሚያንቀሳቅሱ የፍቅር ኢንሹራንሶች ናቸው። ወደ ዝርዝሩ ከመግባታችን በፊት ግን ሰብስክራይብ ማድረጋችሁ እንዳትረሱ። ዛሬ ፍቅራችሁን አንድ ወደፊት እናደርገዋለን። 12ቱ የፍቅር ህጎች። አንደኛ፣ ስሜትን የሚያነቃቁ ነገሮችን ማድረግ። ፍቅር ስሜት ነው። ስሜት ደግሞ በምግብ ሳይሆን በአድናቆት የሚቀጥል ነው። ለምሳሌ ባለቤትህ ወይም ጓደኛ ለብሳ ስትመጣ አምሮብሻል ብሎ ማለፍ ብቻ ሳይሆን ዛሬ ስትስቂ በጣም ነው ደስ የምትዩ በማለት ለየት ያለ አድናቆትን ስጡ። ትናንትም ላደረገችላችሁ ትንሽ ነገር ዛሬም ምስጋናችሁን መቀጠል ስሜትን ይቀሰቅሳል። ሁለተኛ፣ ትችትን መቀነስና አድናቆትን መጨመር። ሰው በትችት አይታረምም፣ እንደውም ይሸሻል እንጂ። የሆነ ነገር እንዲስተካከል ከፈለጋችሁ ሳንድዊች ስታይል ተጠቀሙ። መጀመሪያ አድንቁ፣ በመሃል የሚታረመውን ተናገሩ፣ በመጨረሻም በበጎ ነገር ዝጉት። ለምሳሌ የፍቅር አጋራችሁ ሲያመሽ በጣም ጎበዝ ሰራተኛ እንደሆንክና ስራ እንደሚበዛብህ አውቃለሁ፣ ግን ስራ ስታመሽ ስልክ ብትደውልልኝ ጭንቀቴ ይቀንሳል፣ ቶሎ ስትመጣ ደግሞ የቀዘቀዘው ቤታችን ሞቅ ይላል በማለት ተናገሩ። ሶስተኛ፣ አዳማጭ ሁኑ። አብዛኛው ሰው የሚሰማው መልስ ለመስጠት እንጂ ለመረዳት አይደለም። እሷ ስለምታሳልፈው የስራ ጫና ስትነግራችሁ እንዲህ አድርጊ ብላችሁ መፍትሄ ከመስጠት ይልቅ አይዞሽ በጣም ከባድ ቀን እንደነበረሽ ይገባኛል ብሎ መስማት ብቻ ትልቅ መድኃኒት ነው። አራተኛ፣ ራሳችሁ ላይ ትኩረት አድርጉ። ፍቅር ማለት ሁለት የነበሩ አንድ ሆኑ ማለት እንጂ ሁለት የነበሩ እርስ በርስ ጠፉ ማለት አይደለም። ሙሉ 24 ሰዓት እሷ ላይ ብቻ ትኩረት ካደረጋችሁ አፋኝ ትሆናላችሁ። የራሳችሁ ህልም፣ የራሳችሁ ጓደኛና የራሳችሁ የትርፍ ጊዜ ማሳለፊያ ሊኖራችሁ ይገባል። ራሱን የሚወድና የሚንከባከብ ሰው ይበልጥ ሳቢና ተወዳጅ ነው። አምስተኛ፣ ይቅርታ ጠይቁ። እኔ ትክክል ነኝ ማለት ፍቅርን ይገላል። 100% የእናንተ ጥፋት ባይሆን እንኳን ለተፈጠረው አለመግባባት እኔም ድርሻ ስላለኝ ይቅርታ ማለት ትልቅነት ነው። ይቅርታ ማለት መሸነፍ ሳይሆን ለግንኙነቱ ክብርን መስጠት ነው። ስድስተኛ፣ ይቅርታ ካልተጠየኩ ሞቼ ይገኛሉ አትበሉ። አንዳንዴ ሰዎች በቃላት ይቅርታ ባይሉም በተግባር ይቅርታቸውን ሊገልጹ ይችላሉ። ለምሳሌ የሚወዱትን ምግብ በመስራት ወይም ቀርቦ በማውራት ሊሆን ይችላል። ፊርማ ካልተቀመጠ ብላችሁ ነገሩን አታክሩት። ሰባተኛ፣ ዘወትር ፈላጊ አትሁኑ። የት ነህ? ከማን ጋር ነሽ? ለምን አልደወልክም? የሚሉ ጥያቄዎችን ሰውን ያርቃሉ፣ ያሸሻሉ። ለትዳር አጋራችሁ መተንፈሻ አየር ስጡት። ሲርቁባችሁ አሳዳችሁ አትያዙ። ይልቁንም ራሳችሁ ላይ ትኩረት አድርጉ። ያን ጊዜ እነሱ ራሳቸው ይናፍቋችኋል። ስምንተኛ፣ ሀሳባችሁን አጭርና ለስላሳ አድርጉ። ረጅም ንዝንዝ ማንም አይወድም። መናገር የፈለጋችሁትን ነገር በለስላሳ ድምፅና በሁለት አረፍተ ነገር ግለጹት። ጩኸት ቁጣ እንጂ መፍትሄ አይሆንም። ዘጠነኛ፣ ሁሉን መስዋዕት አታድርጉ። ለፍቅር ተብሎ ማንነትን ማጥፋት ጤናማ አይደለም። ሁለቱም ፍጹም የተለያዩ ነገሮች ናቸው። እምነታችሁን፣ መርሆቻችሁንና የህይወት ግባችሁን አሳልፋችሁ አትስጡ። ማንነቱን የጠበቀ ሰው ዘላቂ ፍቅር ይኖረዋልና። አስረኛ፣ የግል ጊዜ ወይም ሚታይም ይኖራችሁ። ምንም እንኳን ብትዋደዱ ሁል ጊዜ ከፍቅር አጋር ጋር ተጣብቆ መዋል ግን መሰለቻቸትን ያመጣል። ለምሳሌ እሱ ከጓደኞቹ ጋር ኳስ ሲያይ እሷ መጽሐፍ የምታነብበት ወይም ስፓ የምትሄድበት ጊዜ ሊኖራት ይገባል። ከዛ ሲገናኙ የሚወራም አዲስ ወሬ ይኖራል። 11ኛ፣ በቴክኖሎጂ አጠቃቀም ላይ ስምምነት ይኖራችሁ። በአሁኑ ዘመን አይደለም ከአጋር ከራስ ጋር ግብ ግብ ውስጥ የሚከት ከስልክ በላይ ትልቅ ጠላት የለም። እስቲ ይህንን አድርጉ። እራት ላይ ስልክ አትያዙ። ከምሽቱ 3 ሰዓት በኋላ ለቤተሰብ ብቻ የሚሉ ህጎችን አውጡ። አይን ላይን መተያየት ከስክሪን መተያየት ይበልጣል። 12ኛ፣ ይሄኛው ህግ የእናንተ ነው። እስካሁን ካየናቸው ውጪ ፍቅር እንዲቀጥል ምን ያስፈልጋል? ታማኝነት ወይስ አብሮ መጸለይ? ኮሜንት ላይ ጻፉልን። ጓደኞቼ፣ ፍቅር በራሱ የሚንቀሳቀስ ማሽን አይደለም። በየቀኑ ነዳጅ እንዲሁም ደግሞ ጥገና ያስፈልገዋል። ዛሬ ካየናቸው 12 ነጥቦች ውስጥ አንዱን እንኳን ተግባራዊ ማድረግ ብትጀምሩ በግንኙነታችሁ ላይ ትልቅ ለውጥ ታያላችሁ። ያስታውሱ፣ የፉክክር ቤት ሳይዘጋ ነው የሚያድረው። ኃላፊነቱን ቀድሞ የወሰደ ሰው ግንኙነቱን ያድናል። ይህ ቪዲዮ ከጠቀማችሁ ላይክ አድርጉት፣ ለምትወዱት ሰው ደግሞ ሼር አድርጉት። በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብቱ። ፍቅር ያሸንፋል።